በጃንዋሪ 30 1948 ምሽት በኒው ዴሊ ከተማ በሚገኘው የቢርላ ህንጻ ግቢ ውስጥ አየሩ ከባድ ነበር። አንድ እድሜያቸው የገፋ በጣም የከሳና ነጭ የጥጥ ልብስ ብቻ የለበሰ አረጋዊ በሺዎች የሚቆጠሩ ሰዎችን ሰላም ለማለት በዝግታ እየተራመደ ነበር። ድንገት ከህዝቡ መካከል አንድ ወጣት ወደፊት ወጣ። አረጋዊውን የሚያከብር መስሎ በፊታቸው እጅ ነሳ። ነገር ግን በሰከንዶች ውስጥ ሽጉጡን አወጣ። 3 ጥይቶች የአረጋዊውን ደረት መቱ። የህንድ ሰማይ በጩኸትና በድንጋጤ ተወጠረ። ታላቁ የሰላም መሪ መሬት ላይ ወደቁ። ይህ ሰው ሞሃንዳስ ከርመቻንድ ጋንዲ ነበሩ። መላው ዓለም ማህተማ ወይም ታላቁ ነፍስ ብሎ የሚጠራቸው ሰው አህጉራትን ያንቀጠቀጠውን የብሪታንያ ቀኝ ግዛት አገዛዝ በጦር መሳሪያ ሳይዙ ለመቃወም የቻሉት ሰው በመጨረሻ ግን በራሳቸው ሀገር ሰው ጥይት ተመተው ህይወታቸው አለፈ። ግን ጥያቄው ይህ ነው። ይህ ደካማ የሚመስል ሰው እንዴት ሙሉ ሀገርን ሊያነቃ ቻለ? የእርሱ ሚስጥር ምን ነበር? ታሪኩ የሚጀምረው ከዚህ አሳዛኝ ምሽት 70 ዓመታት ገደማ በፊት በህንድ ምዕራባዊ የባህር ዳርቻ በምትገኘው ፓርማዳር በተባለች ከተማ ውስጥ ነው። ጋንዲ የተወለደው በኦክቶበር 2 1869 ነበር። ከልጅነቱ ጀምሮ ደፋር ወይም ልዩ ተሰጥኦ ያለው ልጅ አልነበረም። በተቃራኒው በጣም አይነፋር፣ ሰዎችን የሚፈራና ከትምህርት ቤት ከወጣ በኋላ በቀጥታ ወደ ቤቱ የሚሮጥ ልጅ ነበር። አባቱ ከርመቻንድ ጋንዲ የአካባቢው አስተዳዳሪ ነበሩ። እናቱ ፑትሊባይ ደግሞ እጅግ ሃይማኖተኛ ሴት ነበሩ። ብዙ ጊዜ ይጾሙ ነበር እና በልጃቸው ላይ ትልቅ የሆነ የሞራል መሰረት ይገነቡ ነበር። ጋንዲ በወጣትነቱ ከስህተት የጸዳ አልነበረም። ከጓደኞቹ ጋር ሲጋራ ጭሷል። ከእናቱ እምነት ውጭ ስጋ ቀምሷል። እንዲያውም ከአባቱ ወርቅ ሰርቆ ነበር። ነገር ግን የጋንዲ ልዩነት ስህተቱን አምኖ የመቀበል ድፍረት ነበር። አባቱ ታሞ በሞት አፋፍ ላይ ያሉ ያደረገውን ስህተት በወረቀት ላይ ጽፎ እያለቀሰ ለአባቱ ሰጠው። አባቱ ቃሉን ካነበቡ በኋላ ልጃቸውን አልቀጡትም። ዝም ብለው እንባቸውን አፈሰሱ። ይህ የፍቅርና የይቅርታ ምላሽ በጋንዲ አእምሮ ውስጥ ለዘላለም የቀረ የእውነትና የሞራል ትምህርት ሆኖ ቀረ። በወጣትነቱ መጨረሻ ጋንዲ የህግ ትምህርቱን ለመከታተል ወደ እንግሊዝ ለንደን ሄደ። በወቅቱ ባህር ተሻግሮ መሄድ በአንዳንድ የህንድ ማህበረሰቦች ዘንድ የተከለከለ ስለነበር ከማህበረሰቡ ተቃውሞ ገጥሞት ነበር። ነገር ግን ውሳኔውን አላጠፋም። ለእናቱ ስጋ ላለመብላት፣ አልኮል ላለመጠጣትና ከሴቶች ጋር ከግብረ ስጋ ግንኙነት ለመራቅ ቃል ገብቶ ወደ ለንደን ተጓዘ። ለንደን የገባው ወጣቱ ጋንዲ ከራሱ ውጪ ባህል ጋር ለመስማማት ተቸገረ። አይናፋርነቱን ለመሸፈን እንደ እንግሊዞች ለመልበስ ሞከረ። የሐር ባርኔጣ አደረገ። የቫዮሊን ትምህርት ጀመረ። ዳንስም ለመማር ሞከረ። ነገር ግን በፍጥነት እነዚህ ሁሉ የእርሱ እውነተኛ ማንነት እንዳልሆኑ ተረዳ። ትኩረቱን ወደ ህግ ትምህርትና ወደ ፍልስፍና መለሰ። በለንደን በቆየባቸው ዓመታት የክርስትናን፣ የእስልምናንና የሂንዱይዝምን ሃይማኖታዊ ጽሑፎች ማነጻጸር ጀመረ። በተለይም በኢየሱስ ክርስቶስ የተራራው ስብከት ውስጥ ያለው የፍቅር ይቅርታና የክፋት በመልካም መመለስ ትምህርት አእምሮን ማረከው። ትምህርቱን ጨርሶ ወደ ህንድ ሲመለስ ግን የጠበቃነት ሙያው እንደጠበቀው አልሄደም። ፍርድ ቤት ሲቆም ፍርሃት ያንቀጠቅጠው ነበር። አፉን ከፍቶ መናገር እንኳን ይከብደው ነበር። በዚህ ተስፋ በቆረጠበት ወቅት ነው በደቡብ አፍሪካ ከሚገኝ አንድ የህንድ ነጋዴ ድርጅት የህግ ምክር ለመስጠት ጥሪ ቀረበለት። ይህ ጥሪ የጋንዲን ህይወት ብቻ ሳይሆን የዓለምን ታሪክ አቅጣጫም የሚቀይር ነበር። በ1893 እንደ አውሮፓውያን አቆጣጠር ጋንዲ ደቡብ አፍሪካ ገባ። በዚያ የነበረው የዘር መድሎ እጅግ ከባድ ነበር። በአንድ ምሽት ወደ ፕሪቶሪያ በሚሄድ ባቡር ውስጥ የመጀመሪያ ደረጃ ትኬት ቆርጦ ተቀምጦ ነበር። አንድ ነጭ ተጓዥ ግን አንድ ህንዳዊ በመጀመሪያ ደረጃ ክፍል ውስጥ መቀመጥ እንደሌለበት ተቃወመ። ፖሊሶች መጡ። ጋንዲ ህጋዊ ትኬት እንዳለው ለማስረዳት ሞከረ። ነገር ግን ማንም አልሰማውም። በበረዶ በሚቀዘቅዘው የፒተር ማርትዝበርግ ባቡር ጣቢያ ዕቃዎቹ ተወርውረው እርሱም ከባቡሩ ተጣለ። ያን ምሽት በጨለማውና በቀዝቃዛው የጣቢያው መጠበቂያ ክፍል ውስጥ ተቀምጦ ጋንዲ ታላቅ የውስጥ ግጭት እያሳለፈ ነበር። ወደ ህንድ መመለስ ወይስ ይህን ውርደት ተቀብሎ ዝም ማለት ወይስ መታገል? ጋንዲ ሶስተኛውን መንገድ መረጠ። መታገል። ውርደቱን ወደ ድፍረት፣ ፍርሃቱን ወደ ትግል ለወጠው። በደቡብ አፍሪካ ላሳለፋቸው ወደ 2 አስርተ ዓመታት የሚጠጉ ዓመታት ጋንዲ የህንዳውያንን መብት ለማስከበር ታገለ። በዚያም አዲስ የትግል ዘዴ አዳበረ። ይህ ዘዴ ሳቲያግራ በመባል ይታወቃል። ሳቲያግራ በቀላሉ ሲተረጎም የእውነት ጥንካሬ ወይም በእውነት ላይ ጽኑ አቋም መያዝ ማለት ነው። ጋንዲ እንዳመነው ሰላማዊ ትግል የደካሞች መንገድ አይደለም። በተቃራኒው
ጥይትና መሳሪያ በታጠቀ ኃይል ፊት ሳይፈሩ መቆም ለእውነት ራስን መስዋዕት ማድረግና የተቃዋሚን ሕሊና ለማንቃት መሞከር እጅግ ታላቅ የሞራል ኃይል ነው። በዚህ ወቅት ጋንዲ ራሱን መለወጥ ጀመረ። የምዕራባውያን ልብሶችን አወለቀ። ቀላል የጥጥ ልብስ መልበስ ጀመረ። የቅንጦት ኑሮውን ትቶ ከሌሎች ጋር በእኩልነት የሚኖርበትን የጋራ ማህበረሰብ አቋቋመ። በ1915 እንደ አውሮፓውያን አቆጣጠር ጋንዲ ወደ ህንድ ሲመለስ ሀገሩ በብሪታንያ ቅኝ ግዛት ስር ትገኝ ነበር። ድህነት፣ ማህበራዊ መድሎ እና የሃይማኖት ክፍፍል ህዝቡን ያዳከሙ ነበሩ። የጋንዲ የፖለቲካ መሪና አማካሪ ጎፓል ክሪሽና ጎካሌ አንድ አስፈላጊ ምክር ሰጡት። ሀገሪቱን ከማምራት በፊት መጀመሪያ እወቃት። ጋንዲም ይህንን ምክር ተከትሎ በህንድ ባቡሮች በሶስተኛ ደረጃ ክፍል እየተጓዘ የገበሬዎችን ህይወት፣ የድሆችን ችግርና የቅኝ ግዛት ጭቆናን በአይኑ አየ። ህንዳውያን በራሳቸው ላይ ያላቸውን እምነት በማዳከምም ይገዙ ነበር። ጋንዲ ይህንን የህዝብ ስነልቦና ለመቀየር ጉዞ ጀመረ። የብሪታንያን ምርቶች እንዳይገዙ ከቅኝ ግዛት ተቋማት እንዲርቁና በሰላማዊ እምቢተኝነት አገዛዙን እንዲቃወሙ ጥሪ አቀረበ። በ1919 እንደ አውሮፓውያን አቆጣጠር በአምትሳር የጃንዋልዋላ ባግ እልቂት ተፈጠረ። የብሪታንያ ወታደሮች በሰላማዊ ስብሰባ ላይ በነበሩ ሰዎች ላይ ተኩስ ከፈቱ። በመቶዎች የሚቆጠሩ ሰዎች ተገደሉ፣ ብዙዎቹም ቆሰሉ። ይህ ክስተት ጋንዲን አስደነገጠው። የቅኝ ግዛት አገዛዙ የሞራል መሰረት እንደሌለው ይበልጥ ተረዳ። ግን ከዚያ በኋላ የጋንዲን ትግል ታሪክ የሚቀይር አንድ አስደናቂ ውሳኔ መጣ። ህዝቡ በቁጣ ተነስቶ በቻውሪ ቻውራ በተባለ ቦታ የፖሊስ ጣቢያ አቃጥሎ የፖሊስ አባላትን ሲገድል ጋንዲ ያልተጠበቀ ውሳኔ አስተላለፈ። አጠቃላይ የእምቢተኝነት እንቅስቃሴውን አቆመ። ባልደረቦቹና የኮንግረስ መሪዎች ደነገጡ። ህዝቡ ለነጻነት እየተቃረበ ያለ እንዴት ትግሉን ታቆማለህ ብለው ጠየቁት። ጋንዲ ግን አቋሙ ግልጽ ነበር። ሰላማዊ ትግል በጥቃት ከተበላሸ የትግሉ መሰረታዊ መርህ ይጠፋል ብሎ ያምን ነበር። ይህ ውሳኔ ጋንዲን የሞራል ጥንካሬ ያሳየ ነበር። ነገር ግን ታሪኩ እዚያ አላበቃም። በ1930 እንደ አውሮፓውያን አቆጣጠር ጋንዲ በህንድ ነጻነት ትግል ውስጥ ከሚታወሱት ታላላቅ ድርጊቶች አንዱን ፈጸመ። ይህም የጨው ሰልፍ ዳንዲ ሳልት ማርች ነበር። የብሪታንያ መንግስት ህንዳውያን በነጻነት ጨው እንዳያመርቱ የሚገድብ ህግ አውጥቶ ነበር። ጨው ግን ለሀብታምና ለድሃ እኩል አስፈላጊ የዕለት ተዕለት ነገር ነበር። ጋንዲ ይህንን ህግ ለመቃወም ወሰነ። ከአህመዳባድ ከተማ ተነስቶ እስከ ዳንዲ የባህር ዳርቻ ድረስ ወደ 240 ማይል የሚጠጋ ርቀት በእግሩ ተጓዘ። ሲጀምር ጥቂት ደጋፊዎች ብቻ ነበሩት። መንገዱን ሲቀጥል ግን ቁጥራቸው እየጨመረ ሄደ። በመጨረሻ በሺዎች የሚቆጠሩ ሰዎች ተቀላቀሉት። ዳንዲ ባህር ዳርቻ ሲደርስ ጎንበስ ብሎ ከአሸዋው ላይ ትንሽ የተፈጥሮ ጨው አነሳ። በራሱ ትንሽ የሚመስል ይህ ድርጊት ግን በመላው ህንድ ትልቅ የእምቢተኝነት ማዕበል አስነሳ። ህዝቡ ጨው ማምረት ጀመረ። በሺዎች የሚቆጠሩ ሰዎችም ታሰሩ። ጋንዲ ራሱም በተደጋጋሚ ታሰረ። በህይወቱ ውስጥ ከ6 ዓመታት በላይ በእስር ቤት አሳልፏል። እስር ቤት ለእርሱ የማሰላሰያ የጸሎትና የጽሑፍ ቦታ ሆነ። ግን ጋንዲ ፍጹም ሰው አልነበረም። በግል ህይወቱና በቤተሰቡ ውስጥ ብዙ ውስጣዊ ግጭቶች ነበሩበት። ከታላቅ ልጁ ካሪላል ጋር የነበረው ግንኙነት ተበላሽቶ ነበር። ካሪላል ከአባቱ የሚጠብቀውን ህይወት አልኖረም። በግል ችግሮችም ተጎዳ። እንዲሁም የጋንዲ የግል ህይወትና የሥነ ምግባር ሙከራዎች በኋላ ብዙ ክርክሮችን አስነሱ። በተለይም ከዶክተር ቢአር አምባድካር በማህበራዊ ፍትህ ጉዳይ ላይ የነበረው አቋም ልዩነት በህንድ ታሪክ ውስጥ ትልቅ ክርክር ፈጥሮ ነበር። አምባድካር የዳሊቶች የፖለቲካና የማህበራዊ መብት በግልጽ እንዲጠበቅ ይፈልግ ነበር። ጋንዲ ደግሞ በህንድ የማህበራዊ መድሎን ለመቀነስ በራሱ መንገድ ይታገል ነበር። እነዚህ ልዩነቶች የጋንዲ ህይወት ቀላል እንዳልነበር ያሳያሉ። እርሱ መልአክ አልነበረም፣ ሰው ነበር። ስህተት የሚሰራ፣ የሚማር፣ የሚጠራጠር ነገር ግን ከእውነት ፍለጋው የማይመለስ ሰው። ከዚያ የዓለም ጦርነት መጣ እና ጋንዲ አሁንም አንድ ትልቅ ጥያቄ ፊት ለፊት ቆመ። ህንድ እንዴት ነጻ ትሆናለች? ሁለተኛው የዓለም ጦርነት ሲፈነዳ ብሪታንያ ህንድን ያለ ህንዳውያን ፍቃድ ወደ ጦርነቱ አስገባች። ጋንዲና የህንድ ብሔራዊ ኮንግረስ መሪዎች የነጻነት ጥያቄያቸውን አጠናከሩ። ኪት ኢንዲያ ከህንድ ውጡ የሚለው ጥሪ ተሰማ። ብሪታንያን ጋንዲንና ብዙ የኮንግረስ መሪዎችን አሰሩ። ነገር ግን የነጻነት ማዕበሉ ሊቆም አልቻለም። ከጦርነቱ በኋላ የተዳከመችው ብሪታንያ ህንድን እንደ ቀድሞ መግዛት እየከበዳት መጣ። ነጻነት ቀረበ፣ ግን ከጋንዲ ታላቅ ህልም ጋር በአንድ መልኩ አልመጣም። ህንድ ተከፈለች። ህንድና ፓኪስታን ተፈጠሩ።
በዚህ መከፋፈል ምክንያት በሚሊዮኖች የሚቆጠሩ ሰዎች ተፈናቀሉ፣ ብዙዎችም ሕይወታቸውን አጡ። ጋንዲ ሀገሩ በመከፋፈሏ ልቡ ተሰበረ። በ1947 እንደ አውሮፓውያን አቆጣጠር ኦገስት 15 ቀን ህንድ ነጻነቷን ስታበስር በኒው ዴሊ ደስታና የነጻነት አከባበር ነበር። ጋንዲ ግን በዚህ አከባበር ላይ አልነበረም። በካልካታ ውስጥ ህንዲዎችና ሙስሊሞች በመካከላቸው የተነሳውን ደም አፋሳሽ ግጭት ለማስቆም እየሞከረ ነበር። ሰዎች እርስ በርስ ይገዳደሉ ነበር፣ ቤቶች ይቃጠሉ ነበር፣ ቤተሰቦች ይፈናቀሉ ነበር። ጋንዲ የራሱን ሰውነት እንደ የመጨረሻ የሰላም መሳሪያ ተጠቀመ። ጾመ። ግጭቱ ካልቆመ እስከ ሞት ድረስ እጾማለሁ ብሎ አስታወቀ። የአረጋዊው ሰውነት እየደከመ ሲሄድ በሁለቱም ወገን ያሉ ሰዎች እየተረጋጉ መጡ። በካልካታ ሰላም ወረደ። ግን ይህ ሰላማዊ አቋም ለሁሉም አልተወጣላቸውም። አንዳንድ አክራሪ ህንዶች ጋንዲ ለሙስሊሞች እንደሚያደላና ህንድን እያዳከመ እንደሆነ ያምኑ ነበር። ከነዚህ አክራሪዎች መካከል ናቱራም ጎድሴ የተባለ ሰው ጋንዲን ለመግደል ወሰነ። እናም ወደዚያ አስከፊ ምሽት እንመለስ። 1948 እንደ አውሮፓውያን አቆጣጠር ጃንዋሪ 30 ቀን ኒው ዴሊ በቢርላ ህንጻ ግቢ ውስጥ ጋንዲ ወደ ምሽት ጸሎት እየሄደ ነበር። ከህዝቡ መካከል ናቱራም ጎድሴ ወደፊት መጣ። ጋንዲን ለማክበር የመጣ ይመስል ነበር። ከዚያ ሽጉጡን አወጣ። ተኩስ ከፈተ። ጋንዲ መሬት ላይ ወደቀ። የህይወታቸው የመጨረሻ ጊዜ ተቃረበ። በመጨረሻ የተናገሩት ቃል ሄራም እንደነበር በብዙ ታሪካዊ ምንጮች ተዘግቧል። የህንድ ጠቅላይ ሚኒስትር ጃዋህርላል ኔህሩ ለህዝቡ በሬዲዮ ሲናገሩ በሐዘን ተውጠው ነበር። በሁሉም ቦታ ጨለማ ሰፍኗል የሚል የሐዘን መልእክት ለህዝቡ አስተላለፉ። ግን ከዚያ በኋላ አንድ ጥያቄ ይቀራል። ጋንዲ በእርግጥ ምን አሸነፈ? ብሪታንያን ወይስ የበለጠ ትልቅ ነገር? ምክንያቱም ጋንዲ ያሳየው ታላቅ ትምህርት የሚለው ነገር ነው። ሰው ሌሎችን ለመለወጥ ከመሞከሩ በፊት ራሱን መለወጥ ሲጀምር የግል ባህሪው ወደ ህዝባዊ ኃይል ሊቀየር ይችላል። ጋንዲ ፍጹም ሰው አልነበረም። ስህተቶች ነበራቸው፣ ውስጣዊ ትግሎች ነበራቸው፣ ከሌሎች መሪዎች ጋር የአቋም ልዩነቶች ነበራቸው። ነገር ግን ከእውነት ፍለጋው አልተመለሰም እና ምናልባት የጋንዲ ታላቁ ሚስጥር ይህ ነበር። ኃይል ለመፍጠር ሁልጊዜ ኃይለኛ መሆን አያስፈልግም። ታላቅ ለመሆንም ብዙ ሀብት አያስፈልግም። አንዳንድ ጊዜ የማይታየው የውስጥ ጥንካሬ ከታጠቀ ሰራዊት የበለጠ ተጽዕኖ ሊኖረው ይችላል። አንድ ሰው እውነትን ለመከተል ድፍረት ካለው፣ ሰላምን ለመጠበቅ ጽናት ካለውና ለሚያምንበት ነገር ራሱን መስዋዕት ለማድረግ ፈቃደኛ ከሆነ ትንሽ የሚመስል ድርጊት ታላቅ ለውጥ ሊያስነሳ ይችላል። ጋንዲ በህይወቱ ያስተማረው ይህንኑ ነው። ታላቅነት ሁልጊዜ በጡንቻ በገንዘብ ወይም በመሳሪያ አይለካም። አንዳንድ ጊዜ ታላቅነት የሚለካው ሰው በተጫነበት ጊዜ ምን እንደሚመርጥ ነው። ጥላቻ ሲቀርብለት ፍቅርን ይመርጣል። ጥቃት ሲመጣበት ሰላምን ይመርጣል። ፍርሃት ሲጫነው እውነትን ይመርጣል። ጋንዲ ሁሉንም ጥያቄዎች ፍጹም በሆነ መልኩ አልመለሰም፣ ነገር ግን በህይወቱ ሙሉ ለመፈለግ ሞከረ። ስለዚህ የጋንዲ ታሪክ የአንድ ሰው ታሪክ ብቻ አይደለም፣ የሰው ልጅ ውስጣዊ ኃይል ምን ያህል ለውጥ ማምጣት እንደሚችል የሚያሳይ ታሪክ ነው። እና ምናልባት የጋንዲ ትልቁ ድል ብሪታንያን ማሸነፉ አልነበረም፣ የራሱን ፍርሃት መሻገሩ ነበር። ምክንያቱም አንድ ሰው ራሱን መለወጥ ሲችል ሌሎችንም ለመለወጥ መንገድ ይከፍታል። እና ይህ የማህተማ ጋንዲ እውነተኛ ትምህርት ነው። እንደዚህ ያሉ ታሪኮችንና የህይወት ትምህርቶችን ማግኘት ከፈለጉ ቻናሉን ሰብስክራይብ ያድርጉ። ቪዲዮውን ላይክ በማድረግ አግዙን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ።